አርሰናል አሸንፏል። ኢንተር ሚላንን ሜዳው ላይ ሄደን ስትጥ አረ ምን አይነት ቲም ነው ያለን ማን ጋብሪኤል ጄሱስን አድንቄ ሳልጨርስ ገባና ጊዮኬሬሽ ምንድነው ዛሬ ያየነው ጨዋታ ምን ስክሪፕት ነው ምንድነው ገና ተጀምሮ እስኪያልቅ ድረስ ምን አይነት አተየኛው ቲማችን ይበልጣል መሰለኝ ከዋናው ከኖርማሉ ይሄ ይበልጣል አሁን ከኖቲንጋም ከተጫወተው ቲም ይሄ ይበልጣል ማን ሰባት ተጫዋች ቀይረን ገብተን ጥፍጥፍን ያደረግናቸው ሉዊስ ኬሊ ማለት ነው የዘንድሮ የሚገርመው ጨዋታው ዛሬ ነው የጨዋታው በጣም ጽድት ያለ ማን በትከሻ ሰውን እየወረወረ ምናምን ጄሱስ ምንድነው መሰረው ሁለት ጎል ማን ስለሆንክ ነው ዝም ብለህ የምታገበው አተ በጣም የምትችለው ማን ኤዜ በዚህ ምና ቲሙ ተመችቶኛል ማን ጽድት ያለ ጨዋታ ነው የተጫወተው ማን በስማ ጄሱስን አድርቄ ሳልጨርስ ገባና ያ ደግሞ 90 ዲግሪ ላይ ቅርቅር እንደዚህ አይነት ጎል ያየው መች ነው ራይስ መጨረሻ ጊዜ ማድሪድ ላይ ሲያገባ ነው እንደዚህ 90 ዲግሪ አይነት ያያችሁት ምንድነው ኢንተር ሚላን ሜዳው ላይ ከቀጠቀጥ ነው ማን ነው የሚያስቆመን ተረኛውን አስገባው የሚገርም ጎልማ አስመቱት ስፔስ ስጡት እንጂ ፕሪሚየር ሊግ ላይ እኮ 3 ተከላካይ እኮ ነው የሚያቅፈው ማን 3 ተከላካይ ነው የሚያቅፈው አስመታው እንጂ ቅርቅር ነው ቅርቅር አርቴታ ክፉ ሰው ነህ ማን ክፉ ሰው ማን ምን እሺ ነው እኔ እኮ 3 ነጥብ እኮ አያስፈልገንም ዝም ብሎ ለበቀል ብቻ ማን የዛሬ ዓመት በሜዳቸው ፔናልቲ አግብተው አወሩ አሁን ደግሞ ከኛ ሊግ አትመጥንም ተብሎ የተባረረው አካንጂ አወራ ተገረፍክ በሜዳ ማን ሳንሲሮ የኛ ሜዳ ነው የሁላችሁ ሜዳኛ ሜዳ እንደውም ካሁን በኋላ ማን የሁላችሁ ሜዳ 3-1 እንደውም 4-1 ያላረግነው አርቴታ ሜሪኖ ራይስን ዙቢሜንዲ ስላጫወተ ኤዜ እንዴት እንዳሳዘነኝ በእናታችሁ ኤዜ አንጀቴን በላማ ረፍት አያስፈልገውም እንኳን እንደ 60 ደቂቃ ላይ ሁክድ አርቴታ ጨካኝ ሩትለስ ነማ ሃቨርትስን የሆነ ጌም ታይም ብትሰጠው ደስ ይለን ነበር ግን ዮኬሬዝ መጥቶ አገባ ደስ ብሎናል ከነገና ደግሞ በራሱ ብር ነው የመጣው እንደፈለገ ይጮት ራይስ መጨረሻ ላይ ቢጫ አግኝተሽ የሚቀጥለውን ጨዋታ ሚስ ያደርግሽው መንገድ ተመስተጋል አንደኛ ረፍት አገኛለሽ ሁለተኛ ደግሞ ቢጫ ካርድሽ ሪሴት ለኖክአውት ስቴጅ ማን ዩናይትድ እንዴት ኮንፊደንስ እንዲየተሰማሽ እንደሆነ አላቅም ግን ጠሽ ስለሆነሽ ያው አንድ ጌም ታሸንፊና መጣውላችሁ ምትይሰው ነሽ አንድ ጌም ብቻ ታሸንፊና ማለት መጀመሪያ ያን የቀመለ ሰውዬ ማስቆረጥ ቻይ እስካሁን እኮ ማን ነው 1 ጌም ኢን ሮ ላይ ነው 1 ጌም ኢን ሮ ነው እያለ ያለው እኮ 5 ጌም ኢን ሮ አርግለትና የዛኔ ከኛ ጋር ታወራለህ ልለጥፍ ነው ምን አለ በላይ ነው ማን አርቴታ እንደውም እንደዚህ ተጫዋቾች ማጫወት ራሱ አልነበረበትም ገባ ያን ያህል ነው የሚንቃችሁ እናንተ 10 ቀን አርፋችሁ የኛ ተጫዋቾች 3 ቀን አርፈው በቂ ነው እናንተን ለመግረፍ ማን ሲቲ መሰልነህ እንዴ ጠብቀኝ እስቲ እናቱ የወለደችው ቡድን እኔን ከአንደኝነት ላይ መጥቶ ያወርደኝ እኔ ከተሰቀልኩበት ዳገት ላይ መጥቶ አንሸራቶ ያወርደኝ እናቱ የወለደችው የአውሮፓ ቡድን እኮ ነው ማለት ማንንም እናቱ የወለደችው ከኔ ጋር የሚሳፈት ቲም የለም አሁን ዓለም ላይ ማንንም ማለት ነው እንዲህ ነው ማይ ወደታች እንዲህ ማለት ነው እንዲህ በጣም ነው ምንቃቸው እኮ አውሮፓ ላይ ያሉ ቡድኖችን በሙሉ በጣም ነው መለቃቸው ምክንያቱም ልካቸውን እያሳዩአቸው ነው እያንዳንዳቸው ሜዳቸው አይቀሪ እየሄድኩኝ እያበጣጠርኩኝ እኮ ነው ያለሁት እንዴ ለኔ ታዲያ ክብር ሞገስ አይገባኝም እንዴ ማንነኝ እኔ አርሰናል ኢንተር እጅግ አስፈሪ የነበረው ቲምን ማለት ነው በፔንች ተጫዋቾቼ ገብቼ ማለት ነው 3-1 በሆነ ውጤት ለጣጥፊዋለሁ ማለት ለእያንዳንዱ ጨዋታ ፎርሙላ አለኝ ምን ታመጣለህ አሁን አልቋጠርክ ይወል በመቋጠር ከሆነ ሊቁኔ ነኝ በቃ ለተነቀንቀኝ አችልም አንተ ቋጥረህ የኔ ቡድን ነጥብ ከጣለኔ ሞቻለሁ ማለት ነው አንበሳው ገባ አይደለ ስለሆነ አሁን እግርን ትታጠባለህ ጸጉርህን ከቻልክም ለቅለቅ በለው ትንሽ ሙቀት ስለሚሰማ ምድረ ቋጣሪ ማለት ተኛ ኢንተርኔት ነጥብ አትለኝ ዘንድሮ ማንንም አባቱ ነው ነጥብ የሚያጥለኝ ትርፍዬ መጣውልሽ ላጭሻለሁ በቃ ቆንጆ እራት አዘጋጅቼ ነው መጠብቅሽ ማለት ነው እራትሽን በልተሽ እገርፍሻለሁ በሜዳ ግርፍ ነው ማድረግሽ እሺ ቴንክ ዩ ከአርሰናል 3 ኢንተር ሚላን 1 የተረዳናቸው 5 ነገሮች የመጀመሪያ የተረዳነው አርቴታን መቼም እንደማንረዳው ነው የዛሬ ጨዋታ ላይ እኔ ትሮሳርድና ሳካ ይጀምራሉ ወይ ስታርቲንግ ላይን አፕ ላይ እናያቸዋለን ብዬ አላሰብኩም ነበር ትላልቅ ጨዋታ እንደ ጋቢ ዴከርስ ምናምን የሚሰሱ ጨዋታ ጊዮኬሬስን አሳርፈን ነበር ግን በሁለቱም ይጀምራሉ አላሰብኩም ነበር ከዛ በኋላ ሜሪኖ 90 ደቂቃ እንዴት እንደጨረሰ አላቅም ኤዚ 60ኛው ደቂቃ ላይ እንደተቀየረ አላቅም ብቻ ግን አርቴታን አንረዳውም ስቲል ግን እወዳለሁ እኔ አባት ሁለተኛ የተረዳው ነገር
ዋተ ፐርፎርማንስ ጋብሪኤል ጄሱስ ዛሬ በጣም ደስ የሚል ፐርፎርማንስ ነው ያሳየው። ባይ ከጉዳት ከተመለሰበት ቀን ጀምሮ እንደ ዛሬ አስደስተኝ ፐርፎርማንስ ከሱ አላየውም። እያንዳንዱ ሊንክ አፕ ፕሌይ ልክ ነበረ። ከዛ ተከላካዮቹን ሆልድ ኦፍ የሚያደርግበት መንገድ ልክ ነበር። ሁለት ኳሶችን ቆንጆ በሆነ መልኩ ፊኒሽ ማድረግ ችሏል። ትክክለኛ ቦታዎች ላይ እየተገኘ አጥቂ ማድረግ ያለበትን ነገር እንዳለ እያደረገ ነበረ። የሚገርም ጨዋታ። ሶስተኛ የተረዳ ነው ጥያቄዎቻችን ልክ ነበሩ። የሆነ ሰዓት አታስቡ በጭንቅላታችሁ ሁለት ተጫዋቾችን መቀየጥ ቢቻልናም ብላችሁ የዋይትን አታኪንግ ከቲምበር ዲፌንስ ጋር አንድ ተጫዋች ቢሆን ኖሮ ሌላ ተጫዋች አያስፈልገንም ነበር። እሱ ከተቀየረ በኋላ አታካችን ምን ያክል እንደተሻሻለ አይታችሁታል። እና ላይክ እነዚህ ፋስት የሆኑ ብሬኮችን እንድናደርግ የሚያግዙን ሎንግ ቦሎቹ ምናምን ነገር በጣም ልክ ነበሩ ዋይት። ከዛ በኋላ ደግሞ አብሮ ተቀይሮ የገባው አራተኛ ቪክቶር ጂ ዛሬ የሚገርም ኳስ አስቆጥሯል። ማለት ኤፌተ ገና አሁን ራሳቸውን ጠርቶ ማለት ነው ሲያወዳድሩት የነበሩትን ሰዎች ነው የሚሰጣቸው። አምስተኛ የተረዳ ነው። ቡካዮ ዛሬ በጣም ጥሩ ጌም ማሳልፋለች። ያው ጎል አለማስቆጠሯ ምናምን ነገር ሲሆን ስፔሻሊ ፈርስት ሃፍ ላይ ዲማርኮን በቃ ሰላሙን እየነሳችሁ ነበር። ከረጅም ጊዜ በኋላ በጣም ብዙ ክሮሶችን እየወጣች ነበረ። በቃ ትሬት ሆና ነበረ። ትሮሳርድ አሲስት ያደረገውን ኮርነር ሁሉ ጊዜ ወጣችሁ። ቡካዮና ብቻ ቶፕ ኦፍ ዘ ሻምፒዮንስ ሊግ ቴብል ሆነን ምሽቱን አጠናቀናል። ጨዋታው መሀል ላይ ትንሽ ያደክም ነበር። ብቻ ግን ስቲል ነጥብ ማግኘታችን ነው ዋናው ነገር። ፎሎ ኮፒ ሊንክ ሼር እያደረጋችሁ ይመቻችሁ። 3 ጎል ማን አስቆጠረ በለኝ። ቪክተር ዩኬሬሽ ጋብሪኤል ጄሱስ 2 ቪክተር ዩኬሬሽ 1 ጋብሪኤል ጄሱስ 2 ቢስሚላ ያበደ ጨዋታ አሪፍ ጨዋታ ነው የተጫወት ነው። ክፍተቶች ነበሩ። ስኬሊ አሁንም አልመጣላትም ሙዷ ኤዜ ሙዱ አልመጣለትም። ሜሪኖ ለምን እንደገባ አላቅም። አርቴታ ዋኔሪን አላስገባው። እነዚህ ሁሉ ችግሮች ነበሩ። ግን ሳንሴሮ ላይ ሄደን ከነዚህ ሁሉ ችግሮቻችን ጋር 3-1 ቀውጠነዋል ነው የምልህ። ቢስሚላ ጸደይ ጨዋታ። ሞስኬራ ተመልሳለች። አሪፍ ነበረች ዛሬ። በተለይ በቃ ትንሽ ደቂቃ ሲቀራት ድረስ በጣም ጸደይ ነበረ። ደስ ብሎኛል። ሳንሴሮ ላይ ሄደን 3-1 ድምጥ ማጡን ያጠፋ ነው ኢንተርን እና እንኳን ደስ አላችሁ። ሁላችሁም ኮፒ ሊንክ አድርጉ፣ ፎሎ አድርጉ። ይመቻችሁ። ዴክላን ራይስን፣ ቪክተር ዮኬሬሽን፣ ማርቲን ኦዴጋርድን፣ ጋብሪኤል ማጋሌሽን ቤንች አድርገ ወደ ኢንተር ሳንሲሮ ሜዳ ድረስ ተጉዘ ከሜዳ ውጪ 3-1 አሸነፈ መመለስ። ይሄ የዘንድሮ አርሰናል ነው ጋይስ። ምን አይነት ድንቅ ቡድን ነው እየተመለከት የምንገኘው። አሰልጣኝ ሚኬል አርቴታ በርከት ያሉ የመጀመሪያ ቡድን ተጫዋቾቻቸውን ባሳረፉበት ጨዋታ እንግዲህ ኢንተርን በሜዳው ሄደው 3-1 አሸንፎት መመለስ ችሏል። የግቦቹ ባለቤቶችን ጋብሪኤል ሄስ 2 ጎሎችን ሲያስቆጥር ቪክተር ዮኬሬሽ ደግሞ ተቀይሮ ገብቶ አንዷን ጎል ለአርሰናል ማስቆጠር ችሏል። ኢንተር ሚላን በዚህ ጨዋታ ላይ አርሰናሎችን ሲያስጨንቁ ብንመለከትም ነገር ግን አርሰናል የሚነካ ቡድን አልሆንም። በምሽቱ ጨዋታ ጋይስ ከማንቸስተር ዩናይትድ ተጠባቂ የእሁድ የፕሪሚየር ሊግ ጨዋታ በፊት ዘና ፈታ ብለው ኢንተርን 3-1 አሸንፈው መመለስ ችሏል። ስለ ምሽቱ አስደናቂው የአርሰናል ድል እናንተስ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። በዝውውር ታሪክ ምድር ላይ ታይቶ የማይታወቅ ዘረፋ ማለት ነው፣ ወንጀል በሉት የፈጸም ነው በክርስቲያን ሞስኬራ ማለት ነው። ምን አይነት ተጫዋች ነው? ምን አይነት ህልቅ ነው ሀቢቢ። እንግዲህ አስቡት፣ ኦልሞስት 2 ወር አካባቢ ከሜዳ ርቆ ነው ትናንት የተመለሰው ማለት ነውና የሚያጅብ ስፔሻሊ እስከ 60 ደቂቃ ምናምን አካባቢ ማርቲኔዝ ተቀይሮ እስከሚወጣበት ሰዓት ድረስ በጣም በቃ የሚያጅብ ፐርፎርማንስ ያሳይ ነበር የነበረው። ያው ኖርማሊ ያኛው ልጅ ተቀይሮ ከገባ በኋላ ፊዚካልም ከሱ እንትን ስለነበረ ትንሽ እንትን ብሎታል። እኔ በጣም የምሬ ነው 1 ዓመት 2 ዓመት በኋላ በሳሊባና በጋብሪኤል መካከል ትልቅ እንትን ይፈጥራል። ኮምፒቴት ማድረግ እንጀምራለን ማለት ነው ጀለስና እኔ በጣም ሪስፔክት የምር በጣም አድንቀዋለሁ። እናንተ ሳምንት ተሰማችሁ? ይመቻችሁ። እንኳን ወደ ጋብሪኤል ሄሱስ ሾው በሰላም መጣችሁ። ምን አይነት ፐርፎርማንስ ነው! ዋው! ጋብሪኤል ሄሱስ ዌልካም ባክ ቱ ዘ ቻምፒዮንስ ሊግ። የሚገርም እንቅስቃሴ፣ ሙሉ ቡድኑ ጥሩ ነው። ግን ምንድነው የትራንዚሽን ችግር አለ። ቤተሰብ ዴክላን ራይስ ያስፈልገናል። ኢዜ ትንሽ ደከም ብላለች፣ አልፈርድበትም። ለበርካታ ሳምንታት ደቂቃዎችን አላገኘም። ሶ ቡድኑ ጥሩ ነው። አንዳንድ የስኳድ ሮቴሽኖች ነበሩ። ነገር ግን ሳንሲሮ ሂደን ኢንተር ሚላንን ለመጋየት 10 ደቂቃ አልወሰደብንም። ማማኒው ጋናርስ ነቃ ደንገጥ በሉ፣ ጎል እንጨምራለን። እንዳያሳስባችሁ ቀብረር ብለን ነው አንደኝነታችን ይዘን የምንጨርሰው። የሚኬል አርቴታው አርሰናል ምህረት የለሽ ጨካኝ ቡድን መሆኑን አስመስክሯል። ከ77 ጨዋታዎችን በማሸነፍ በአውሮፓ ቻምፒዮንስ ሊጉ 21 ነጥቦችን በመያዝ መሪነቱን እንደያዘ ወደ 16 ዙር ማለፉንም ማረጋገጥ ችሏል። ዛሬ ወደ ጣሊያን በመጓዝ ኢንተር ሚላንን የገጠመው መድፈኛው አርሰናል እንግዲህ 3-1 በማሸነፍ ነው 3 ነጥብ ማስመዝገብ የቻለው። በዚህ ጨዋታ ላይ ጋብሪኤል ጄሱስ 2 ጎሎችን በስሙ ማስመዝገብ ችሎ ነበር። 10ኛው ደቂቃ ላይ ጎል ካስቆጠረ በኋላ ኢንተሮች መልሰው በሱቺቻ አማካኝነት 18ኛው ደቂቃ ላይ ሌላ ቆንጆ ጎል አስቆጥረው ጨዋታ 1-1 ነበረ። ከዛ ጋብሪኤል ጄሱስ በድጋሚ 31ኛው ደቂቃ ላይ ከሴት ፒስ መድፈኞቹ አርሰናሎች እንደለመዱት እንግዲህ
ጎል አስቆጥሮ 2-1 መሪ መሆን ቻሉ። ከዛ በኋላ ኢንተሮች ሞር የማጥቃት ፍላጎት ነበራቸው። መድፈኞቹም እንግዲህ በትዕግስት ኳሱን ለቀው በካውንተር አታክ ለማጥቃት ፍላጎት ነበራቸው። ከዛ በኋላ ቀይረው ባስገቡት ዮኬሬሽ አማካኝነትም 84ኛው ደቂቃ ላይ በጣም ቆንጆ ጎል አስቆጥሮ ጨዋታውን 3-1 ማሸነፍ ችለዋል ማለት ነው። የአርሰናል ቤንች ስኳድ ዴፕስ እጅግ በጣም የሚገርምና የሚያስደነግጥ መሆኑንም ከታዘብንባቸው ጨዋታዎች አንዱ የዛሬው ይመስለኛል። በቃ ቋሚ ያሉ ተጫዋቾች እንዳሉ ሆኖ ተቀይሮ የሚገቡ ተጫዋቾች ስትመለከቱ በጣም ነው የሚያስደነግጠው። ለማንኛውም የሚኬል አርቴታው አርሰናል በአውሮፓ ሻምፒዮንስ ሊግ ያለውን እጅግ በጣም አስደናቂ የሆነ 100% የማሸነፍ ግስጋሴ እንግዲህ ማስቀጠሉን ተመልክተናል ማለት ነው። የስ አርሰናል ከሜዳ ውጪ ሄዶ የጣሊያን ሴሪን መሪ ኢንተር ሚላንን ገረፈው። እንችላለን ገነርስ። አሪፍ ትሬኒንግ ሰርተናል ከሜዳ ውጪ። ለሻሼ አሪፍ ትሬኒንግ ነው የሰራ ነው። እንችላለን። ቪክተር ፓፓ ምን አይነት ጎል ነው ያስቆጠረው! በሰማአመ ይመቸን ገነርስ። ይሄ ነው አርሰናል። ኮፒ ሊንክ ሼር አድርግልኝ፣ ኮፒ ሊንክ አድርግ። ይመች። የዛሬው የልደት ስጦታ ይለያል ነው ብላችሁ አካንጂ አርሰናል ምርጡ ቲም አይደለም። ምርጡ ቲም ማን እንደሆነ አሳየናችሁ። በሜዳችሁ መተልት 3-1 ሰጠናቸው ኢንተሮችን ማለት ነው። በሜዳቸው በደጋፊያቸው ፊት ሳንሴሮ ላይ እንግዲህ ለጥፍ አደረግናቸው። ይመቸን። ስለምንችል ነው እናሳ። ከዛ በፊት ደግሞ ቦዶ ግሊምት የሚገርም የልደት ስጦታ ሲቲን ለጥፍ ሲቲንም ይዞልኝ ማለት ነው። የሚገርም ቀን እያሳለፍኩ እገኛለሁኝ ዛሬ ማለት ነው ቤተሰብ። ታዲያ እስቲ በኮፒ ሊንክ አጨናንኩኝ። እስቲ ፎሎወር ደግሞ እየቀነሰ ነው። አሁን 90 ገባሁኝ። በቃ በጣም እየቀነሰ ነው። 100 ገባለሁ ላለሁኝ ሽቅብ የኔ ወደ ታች ነው፣ ቁልቁል ነው እየሄደ ያለውና ፎሎ እያደረጋችሁ እስቲ ቤተሰብ ፎሎ አድርጉ፣ ኮፒ ሊንክ አድርጉ። ገና ቪዲዮ መስራት ከመጀመሪያ ይሄውና እየታየ አይደለም፣ ቪዲዮን እያያዘብኝ ነው ቲክቶክ እና ኮፒ ሊንክ ይደረግ። ይመቻል። በስሙ ጠርተው ሲሉት መድፈኛ በአፍጢም ይደፋል እንደ መጋኛ። ይኸው ተቀምጧል ሆኖ አንደኛ ብለው። አትገረምም ወይ አንተ መድረ ቅሪላ ሁላ። ዘንድሮ ማለት ነው አንደኝነት ለኛ ነው የተጻፈው። በቃ አንደኝነት ርስታችን ነው። በቃ ተውን፣ ዘንድሮ አንደኝነት የኛ ነው፣ አትከራከሩ። ጣሊያን ሄደን አንድ የጣሊያን ማፊያ አስቀይመናል። እሁድ ደግሞ እንግሊዝ ላይ ባለፈው ሳምንት ዊጥ ያለች ክለብ አለች፣ እሷንም እናረጋታለን። አንደኝነት ዘንድሮ የኛ ነው። ይመቸን። ሰዓት ቁጭ ብሎ ሲቆጥሩ ለነበሩ ሰዎች ኮፒ ሊንክና ሼር ሪፖስት እያደረጋችሁ ለጥፉላቸው። አድርስ እሱ ልማዱ ነው የተባለለት ክለባችን 3 ጎልና 3 ነጥብ ይዞ ወጥቷል። ማሸነፍ አመሉና ድግሱ የሆነው ይህ ልዩ ክለባችን እንደ ወትሮ አሸናፊነቱን አረጋግጦ ከቻርቱ አናት ላይ እንደተቀመጠ ነው። በቻምፒየንስ ሊጉም በፕሪሚየር ሊጉም የማይመለከታችሁ ሰዎች ስላላችሁ በጊዜ ተኙ። ቻምፒየንስ ሊግ ነው።